የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ሕጉ ምንድነው የጠቀመን? ስታንዳርድ አሳየን። ሕጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገው። ኢየሱስ መጣና ኳሊፋይድ ነህ አለኝ። እኛ አይደለም ሆኖ ነው ሆኖ የኔ ቆጠርልህ አለኝ። እንዴት ነው? እመነኝ፣ ዝም ብለህ እመነኝ። ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለ። ኢየሱስ እኮ አይደል አብ። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰው ያረጀ ቀን እሑድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ደም ይዞልን የሚገባው? አሁን እንደዚህ አይነት ሰው ይመጣል። ኢየሱስስ ለዘላለም ስጋት የለብኝም እንደው አልልም አልቋል። እስከ መቼ? እስከ መጨረሻ በዚህ ነፃነት በእግዚአብሔር ቤት ኑር ውስጥ እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። እርሱ ግን ካህን የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሮለታል፣ ጌታ ማለ፣ ሐሳቡን አይለውጥም፣ አንተ ለዘላለም ካህን ነህ። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኖናል። አስቀድሞ የተሰጠው ሕግና አስቀድሞ የነበረው የክህነት አገልግሎት ወይንም የሌዋውያን በአሮን ቤተሰብ ላይ ያለው ያ ላይን ሰዎችን ወደ ፍጽምና ሊያመጣ ስላልቻለ እግዚአብሔር እሱ የክህነት አገልግሎትና ስርዓት እያለ በላዩ ላይ ሌላ ተስፋ ሰጠ። ምክንያቱም ሕጉ ሁል ጊዜ የሚመርጠው ከሌዋውያን ወገን ነው። እግዚአብሔር አምላክ ደግሞ እንደገና ሕጉንም የክህነት ስርዓቱንም አገልግሎቱንም ኦርደሩንም ቀይሮታል፣ ወደ ዳር አውጥቶታል። እርሱ ካህን የሆነው በማይጠፋ ሕይወት ኃይል እንጂ እንደ ትውልዱ የሕግ ስርዓት አይደለም። በክርስቶስ ኢየሱስ በኩል ወደ ሕዝቡ የቀረበው ሕይወት ዘላለማዊ ነው። ይሄንን ሊያመጣ የቻለ አልነበረም። ከኢየሱስ ወዲያም ይሄንን ይዞ ሊመጣ የሚችል የለም። ኢየሱስ ብቻ ይዞት መጥቷል። የክህነት ስርዓትና አገልግሎቱ በክርስቶስ ኢየሱስ በኩል ፉልፊል ሆኗል። የማይጠፋው የሕይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ሞት ቼክ አድርጎታል። እንደቀደሙት ካህናት ሁሉ ሞት ቼክ አድርጎታል ኢየሱስን። ሌሎቹ ሊቀ ካህናቶች በሙሉ በዓመት አንዴ ዮም ኪፖር ላይ ሁልጊዜ የእንስሳ ደም ይዘው ይገባሉ። በየዓመቱ ያደርጉታል። ሞት መቶ ቼክ ሲያደርጋቸው ግን ሞትን መሻገር አይችሉም። ሞት ይመጣል፣ ይሞታሉ፣ ይቀራሉ። ሪታየር ስለሚያደርጉ ሌላ ግዴታ ይመጣል። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። ዴዝ ፕሩፍ አይደሉም። መከላከል አይችሉም ሞትን። ሞት ቴስት አድርጓል ኢየሱስ። ሞት ቼክ አድርጎታል። ሞት ላይ ቀርቧል ኢየሱስ። ሞቶ አሸንፎ ወጥቷል። በሞት ቼክ ተደርጎ ድል አድርጎታል። ሞቼ ነበር አለ። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የሕይወት ኃይል ሁሉ ተሸክሞበታል። ኢተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ የምንለው ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብሎት ያውቃሉ እኮ እስኪሞቶ። ኦፍኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብሎታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን ነው። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ አሉት። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ አሉት። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ አይልም ሞት። በዘላለም ሕይወት ኃይል ኢየሱስ ለዘላለም ካህናችን ነው። ኢየሱስ ጌታ። ብሉይ ኪዳን አሕዛብ እንዳይመስልህ
ከአይሁዳውያን መካከል ከሌዋውያን እንኳን የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ሕጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ባይዘዌ አሁን ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው፣ አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። ኦብቪየስሊ ሊያመን ይችላል፣ እንዳመጣ ይላል። እንደሱ ከታመምክ ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ፣ አሞኛል ስትሎ ፈውሶ ያስገባ። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም፣ አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ሕጉ ምንድነው የጠቀመን? ስታንዳርድ አሳየን። ሕጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። እኛ አይደለም ሆኖ ነው፣ ሆኖ የኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ኢየሱስ እኮ አይደል አብ ልጆች አለ። ከኢየሱስ ጀርባ አብረን የገባ ነው፣ ለዘላለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃ ውጡ አይልም። ለዘላለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰውየው ያረጀ ቀን ጉድ ነው፣ ስጋት ይዛል። ማን ይተካዋል? አሁን ማን ነው ደም ይዞልን የሚገባው? አሁን እንደዚህ አይነት ሰውን ይመጣል። ኢየሱስስ ለዘላለም ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሃል ላይ እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላደሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። ሕጉ ደካማ አይደለም፣ ሕጉ ንጹህ ነው፣ ትእዛዙ ቅዱስ ነው፣ በጣም ጻድቅ ነው። ሕግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘው እግዚአብሔር እኛን አይቶ አይደለም ሕግ ድራይቭ ያደረገው፣ ሕግን ከራሱ ነው የወሰደው። እንዲህ አታርግ 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 ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥኑም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለምን? ያንን የሚያሟላ ስለሌለ። ሕጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ሕጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ሕጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው፣ ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ላይ በሥጋ ጉልበት የተነሳ ሕግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በሥጋ ለባሽ ወይንም በሰው ምሳሌ ልኮ ሕጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ሕግ ገልብጦ አይደለም፣ ከሥጋ ድካም የተነሳ ሕጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ሕጉ የሚጠይቀውን በክርስቶስ አረገው። አይ አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አትችልም፣ አንችልም። እግዚአብሔር በልጁ ደም በኩል ያመጣ። በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ሕጉን መፈጸም አንችለው? ሥጋ ኃይለኛ ነው። ሥጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ሕጉ መጥቶ ታገለኝ አልቻለኝም። እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም። እኔ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እና ሕጉ እንዳታረግ ሲለኝ አርጌ ሲመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ሕግ። ስለዚህ እግዚአብሔር መጣና ደካማና የማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ሕጉ የሚጠይቀውን በሙሉ ኢየሱስ አረገው። ለዛውም በሕጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው። እና ሕጉን ከመንገድ አወጣ፣
ዝም አረገውና ከመንገድ አወጣው። ነፃ ወጣልኝ። የሚሰርቅ ሰውዬ አካፋይ ሕግ ሊያረጋ አይችልም። ሌባ ብሎ ይገላል፣ ያስወግራል። ወንጌልስ ተራፊ ያደርጋል። ወንጌል ነው ገልብጦት። ሕጉ ምን ማድረግ አይችልም፣ ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥህ ሕግ። አውትዋርድ ነው፣ ደጅን ነው፣ ሪቹዋል ነው ሕጉ፣ ውስጥን አይቀይረው። ስለዚህ ወደ እግዚአብሔር መቅረብ አትችልም። ዘሌዋውያን 21ን ብታነቡ ለሊቀ ካህኑ የተሰጠው ስርዓት በሙሉ የውስጥ አይደለም የውጭ ነው። አለባበስ፣ የሚቀባው፣ የሚደፋበት፣ ሲራመድ አረማመዱ፣ ዙሪያው የሚከባው ነገር በሙሉ አውትዋርድ ነው፣ ባይዘው የውስጥ የለውም። ለዛ ነው አሮንን የሚያክል ሊቀ ካህን። እንግዲህ አሮን የካህናት ስታንዳርድ ነው። ዕብራውያንም ላይ የመጨረሻ ሊቀ ካህኑ የብሉይ ኪዳን ሊቀ ካህን እኮ አሮን ነው። አሮንን የሚያክል ታላቅ ሊቀ ካህን ደጁን ብቻ እንደሆነ የምታውቀው የወርቅ ጥጃ ሰርቶ ቁጭ አድርጎ አስመለከ። ውስጡ ምንም እንደሌለ የምታውቀው እግዚአብሔር ጠፍቶ እንዳይመስለ። ሙሴ ሲጠፋ ሙሴ ሄደ የሆነ 40 ቀን 40 ሌሊት ነው ጠፋ። ከዛ አሮን መጡና እንዲህ ያሉት ፊታችን የሚሄድ አምላክ ስራ አለ። እግዚአብሔር እኮ አይታይም እንጂ ይሄዳል። እግዚአብሔር አይታይም፣ ካዩት ይሞታሉ። እምናየው እንደ ግብፃውያን እምናየው ይሆን እንዲህ እየት የምናደርገው አንጀታችን እንዲርስ። አሃ እንደሱ ነው የፈለጋችሁት? አንጧ አለ። ምን ጉትቻ ጽው ከግብፅ እንትኖቻቸው የሰጧቸውን በሙሉ ይዘው ሲመጡ ጠፈጠፈና ይላል አይደል? ጥጃ ሰርቶ ከዛስ አሮን ቆሞ በፊት የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን ኢየሱስ የሚመጣበትን አንድ አገልግሎት ማለት ነው። እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ከግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ህዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። በሉ ጠጡ ይላል። ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ዘፈኑ አለና እንግዲህ ወርዶ አሮንን አይደል እንዴት ታረጋለህ? ምን ላርጋለሁ? ሄደ ጠፋ። ውስጥ አዲስ ኪዳን ከውስጥ ወደ ውጭ ነው። ብሉይ ኪዳን ደጅ ነው። ለምንድን ነው እኛ እንደዚህ ስክር ምንለው? ደጅ አይደለም ያለው፣ ደጅ ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ፣ መነካተ አለባበስ ላይ አይደለም ያለው፣ መነካተ ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል። እግዚአብሔር ራሱ እኮ ነው አየውና እማይጠቅም ነው አለ፣ ደካማ ነው አለ። ይሄ ነገር እና ሰው እንዲያስታርቀኝ ሰውን ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም ባይዘው። እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ከሆኑ ይላል። እዛው ቁጭ ብሎ ከማውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ነገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ሕግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ፣ ልጄን ነው መልከዋል። መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም የማድንበት አለና ኢየሱስ ላኳ። ሪታየር እንዳያረግ እንዳይቆም ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። እንደ ትውልዱ ስርዓት አይደለም አለ። የሆነ ስርዓት አለ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃው አለ። ዝጋው አለ። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው። ሌላ ከፈተ። ዘላለማዊ ነው። ሞትን ታሪክ አረገው። ኢየሱስ ሞትን አሸንፎታል። አሁን ሞት ለኔ ጥቅም ነው የሚሰራው። ሞት ለኔ ጥቅም እንዲሰራ ያረገው ኢየሱስ ሞቶ እኮ ነው። አሁን የዘላለም ሕይወት ኃይል ኖሮት እርሱ በእግዚአብሔር ፊት ካህን ሆኗል ስል ይሄ ዋስትና ለኔ ነው። በዘላለም ሕይወት ኃይል ካህን ነው። ክህነት ሲጀመር እኔን ወክሎ ነው ለእግዚአብሔር የቀረበው።
ካህን እኮ ሕዝብ ወክሎ ወደ እግዚአብሔር የሚገባ ነው። ኢየሱስ እኮ እኔን ወክሎ ኃጢአተኛውን ሰውዬ ወክሎ ወደ እግዚአብሔር በዘላለም ሕይወት ኃይል ገባ። እግዚአብሔር እንደዚህ ያለ ለዘላለም ሰውን እቀበለዋለሁ አለ። ያኛውስ አይችልም፣ አስወጣው። ወደ እግዚአብሔር ሊያቀርበን ስላልቻለ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጣ። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። እግዚአብሔር ለዘላለም ምሎ ጨርሷል ኢየሱስ ጋር። ከኢየሱስ ወዲያ መሃል መግባት የሚችል የለም። ይሄ የኢየሱስ ሥራ ነው፣ እኔና እግዚአብሔር መሃል መቆም። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። በቃ ኢየሱስ ብቻ። እግዚአብሔር ይኸው ቃሉ እኮ ተናገረ። እግዚአብሔር ኢየሱስን አቆሙና አንተ ለዘላለም ካህን ብሎ ማለ። አንተ ለዘላለም ካህን ነህ፣ በአንተ በኩል ብቻ እቀበላለሁ፣ ከአንተ ውጭ አልቀበልም ማለት ነው። በኢየሱስ ደም ካልሆነ እግዚአብሔር ማንንም አይቀበልም፣ ዝግ ነው። ይሄ ይኸውላችሁ በጣም ደማቅ መስመር ነው። አያችሁ፣ አሁን እግዚአብሔር በጣም ሲሪየስ የሆነ ቀይ መስመር ነው ያሰመረው። አንተ ለዘላለም ካህን ነህ ብቻ አይደለም ያለው ማለ። በቃ አልፈልግም ሌላ፣ ዝግ ነው አለ አብ። ከኢየሱስ ውጪ ወደ እግዚአብሔር ማቅረብ አይቻልም። ለምን? እግዚአብሔር ስለማይቀበል። እኔ ስለፈለኩ ስላልፈለኩ አይደለም። ተቀባዩ ይፈልጋል አይፈልግም ነው። የሚመጥነኝ የሚያበቃ ማንም የለም አለ እግዚአብሔር። በቃ የሚመጥን በቂ የሆነ ዘላለማዊ አግኝቻለሁ፣ ከሱ ውጪ አልቀበልም፣ ዝግ ነው። ይኸውልህ ሌዋውያንን ካልተቀበል አንተን አይቀበልም። ቢቀበል እግዚአብሔር የአሮንን ቤተሰብ ይቀበላል። አልቀበልም፣ ደካማ ነው፣ ሽሬዋለሁ አለ እና እግዚአብሔር ከዕብራውያን መካከል ሌዋውያንን ለይቶ መርጦ የመረጠውን አትበቃም ካለ አሕዛቡን ኢትዮጵያዊውን እንዴት ነው የሚቀበል? አይቀበልም። ቅዱሱን ጻድቅ ነኝ እየፈለግከውን በል፣ አይቀበልም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ከሆንክ ይቀበላል፣ ካልሆንክ አይቀበልም። እያወራ ያለው ክርስትና ነው። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን? እግዚአብሔር ማለ፣ በእሱ በኩል ብቻ። ከዛ ውጭ አልቀበልም። ከኢየሱስ ውጭ ከሆንክ የእግዚአብሔር ፍርድ ስር ነህ። በኢየሱስ ከሆንክ የእግዚአብሔር ጽድቅ ፊት ነህ።